ሰንበት ማለት ምን ማለት ነው? ሰንበት ማለት አቆመ፣ አረፈ ማለት ነው። ይህም ቀን የጌታ እረፍት የተባረከ ቀን ነው። ከማንኛውም ስጋዊ ስራ ተቆጥበን የእግዚአብሔርን ውለታ የምናስብበት ቀን ነው። ሰው እረፍት ያስፈልገዋል። የሰንበት ቀንም የተፈጠረው ለዚህ ነው። ዘዳግም ምዕራፍ 5 ቁጥር 14፣ ማርቆስ ምዕራፍ 2 38 ላይ። ከሳምንቱ 7 ቀናት መካከል ለእረፍት የተቀደሰው የተባረከው ዕለት ሰንበት ብቻ ነው። ስለ ሌሎቹ ቀናት የተነገረው ያ መልካም እንደሆነ አየ የተባለው ብቻ ነው። ሰንበት ግን ባርኳታል፣ ቀድሷታል። ዘፍጥረት ምዕራፍ 1 ቁጥር 12 ከ18 እስከ 20 ከ25 እስከ 31። በአዲስ ኪዳን ለክርስቲያን ሁለት ሰንበት አለ። ቀዳሚ ሰንበት ቀዳሜ እና ሰንበት ክርስቲያን እሁድ ናቸው። አንደኛ ቀዳሚ ሰንበት። ቀዳሜ ጌታ ያረፈባት ለእስራኤል ዘሥጋ የታዘዘው ሰንበት ነው። ይህ ቀን እስራኤላውያን እግዚአብሔር አምላክ ከግብፅ ባርነት ወደ እረፍት እንዳወጣቸው ያመለክታል። ዘዳግም ምዕራፍ 5 ቁጥር 2 እስከ 16 ድረስ። በእግዚአብሔርና በሕዝቡ መካከል መልእክት ነበረ። ሰንበትን አለማክበር ግን ከባድ ቅጣት ያስከትል ነበር። ዘጸአት ምዕራፍ 3 ቁጥር 17። ፈሪሳውያን በነበራቸው የተሳሳተ አመለካከት በሰንበት ቀን እንኳን መልካም ስራን አይሰሩም ነበረ። ስለዚህም በጌታችን በኢየሱስ ክርስቶስ ተወቅሰዋል። ማቴዎስ ምዕራፍ 12 ቁጥር 14፣ ሉቃስ ምዕራፍ 4 ቁጥር 16። በዘመነ አዲስ የክርስቲያን የቀዳሚነት ሰንበት አከባበር እንደ አይሁድ ለሰው የሚከብድ እንዳይሆን በፍትሐ ነገሥት አንቀጽ 19 ላይ ተገልጿል። ሁለት ሰንበተ ክርስቲያን እሁድ። እሁድ ማለት አህደ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙም የመጀመሪያ ማለት ነው። ይህ ዕለት በመጽሐፍ ቅዱስ ከሳምንቱ በፊተኛው ቀን በመባል ትታወቃለች። ዮሐንስም በራእዩ የጌታ ቀን ያላት ናት። ራእይ ምዕራፍ 1 ቁጥር 10። ቅዱስ ያሬድም በድጓሚው ላይ ዕለተ እግዚአብሔር የሚላት ዕለተ እሁድ ናት። ዕለተ እሁድ እንደ ሰንበት የሚከበርበት ምክንያቶች እግዚአብሔር ስራውን የጀመረበት ለስነ ፍጥረት የመጀመሪያ ዕለት ጥንት ዕለት ናትና። ዕለተ ሥጋዌ ናት። ጌታ የተጸነሰባትና እርቅ የተወጠነባት የፍስሐ ቀን ናት። ዕለተ ትንሣኤ ጌታ ከሙታን ተለይቶ የተነሳባት ዕለት የቤተ ክርስቲያን የልደት ቀን ናት። መንፈስ ቅዱስ ለሐዋርያት የወረደባት ኃይል ጽናትን ያገኙባት ዕለት ናት። ጌታ በክበበ ትስብእት በግርማ መለኮቱ ዳግም ቅዱሳን መላእክቱን ታጅቦ በጌትነቱ ለፍርድ የመጣባት ታላቅ የፍርድ ቀን ናትና የተለያዩ መንፈሳዊ አገልግሎቶች የሚካሄዱባት ዕለት ናትና። አንደኛ ቆሮንጦስ ምዕራፍ 16 ቁጥር 1 ላይ። የሐዋርያት ዘመንም በጤናሮዳ ያሉ ክርስቲያኖች እሁድ ቀን ይሰበሰቡባት ነበር። የሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ። በቤተ ክርስቲያን ታሪክ ንጉሥ ቆስጠንጦስ ዕለተ እሁድ የክርስቲያኖች ሰንበት ናት በማለት ስራ እንዳይሰራባት አወጀ፣ አስነግሮም ነበረ። ምንም እንኳን ይቺ ቀን ዕለተ አዲስ ኪዳን መከበር የጀመረ ቢሆንም በብሉይ ኪዳን ከፋሲካ በፊት የሰንበት የቀዳሚት ማግስት በመባል በኩራትና በቀዳሚነት የሚቀርቡበት ቀን ነበረ። ራእይ ምዕራፍ 1 ቁጥር 10 ላይ። በቀዳሚት ሰንበት ቅዱስ እግዚአብሔር ከሰራው ሁሉ አርፎ ስጋዊ እረፍት ለሰው እንዳስተማረ በእሁድ ቀን በሰንበት ክርስቲያን በጌታችን መድኃኒታችን ኢየሱስ ክርስቶስ አዳኝነት የተገኘው የዘላለማዊ የነፍስ እረፍት የምናስብባት ቀን ናት። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 10 ድረስ። መልካም ዕለተ ሰንበት